ከዓለም ዋንጫ ጨዋታ በፊት የዝውውር መስኮት ጡዘት ቀድሞ የሚመጣ ይመስላል። አምና በዚህ ጊዜ በክለብስ ወርልድ ካፕ ኮምፒቲሽን ቀደም ብላ የተከፈተች የ10 ቀን የተጫዋቾች ዝውውር መስኮት ነበረች። በዛ ጊዜ ላይ እንደ ማንቸስተር ሲቲ አይነት ክለቦች ትርምስ ፈጥረው ወደ 4 ተጫዋቾችን በ7 ቀናት ያዘዋወሩበት ኢንሲደንት ይታወሳል። ራያን ሸርኪ፣ ቲያን ራይንደርስ፣ አይኑሪ ትራፎርድ የመሳሰሉ ተጫዋቾች በአንድ ሳምንት ሂደት ውስጥ እየመጡ ናቸው። በዛ ትርምስ ውስጥ የትኛውም ክለብ እንደ ራያን ሸርኪ አይነት ተጫዋች በቀላል ይለቀቃል ተብሎም ስላላሰበ ሰፋ ላለ ረዘም ላለ ለድርድር ሂደት በሚዘጋጅበት ማንቸስተር ሲቲ በ31 ሚሊዮን ፓውንድ the most creative youngest midfielder በ31 ሚሊዮን ፓውንድ ነበር ወደ ኢታድ ማድረስ የቻሉት እና የሱም አሲስቶች 12 አሲስት በዚህ ጊዜ አለው። አይ ቲንክ ወደ 13 አሲስት በዚህ ጊዜ ያለው 13 አሲስቶቹ በዋንጫው ፍክክር ውስጥ ማንቸስተር ሲቲ በይፋ ያቆዩ የጎል ኮንትሪቢዩሽኑ ጎል ያስቆጠረባቸው ኢንሲደንቶች አርሰናልን ጨምሮ ማንቸስተር ሲቲ በዋንጫው ፍክክር ውስጥ በይፋ ያቆዩ ትርምሶች ናቸው። ዘንድሮ በዝውውር ሂደት ውስጥ ትልቅ ጡዘት ይፈጠራል ተብሎ የሚታመነው የአምናው የቪክቶር ዮኬሬሽ ትርምስ ዘንድሮ ይጠበቃል ተብሎ ይፈጠራል ተብሎ የሚጠበቀው በፖርቹጊዝ ሚድፊልደር የዌስትሃሙ 18 ቁጥር ለባስ በማቲስ ፈርናንዴዝ ኬዝ ይፈጠራል ተብሎ ይታመናል። ዌስትሃም መውረዱ የሚቀር አይመስልም። የሚወርድ ከሆነ ግን ይህንን ታዳጊ ተጫዋች ምናልባት ኮንትራቱ የሚወስን ይሆናል። ከ100 ሚሊዮን ፓውንድ በታች ይሸጠዋል ተብሎ አይጠበቅም። ልጁ 100 ሚሊዮን ፓውንድ ይገባዋል። ምንም የሚያጠራጥር ጉዳይ የለውም። ከእድሜም ከብዙም ነገር አንጻር 100 ሚሊዮን ፓውንድ ይጠበቃል። በእርግጥ ቀድሞ ምንም ስንጠረጥር ነበር ሳውዝሃምፕተን እና ዶርትሞንድ የያዛቸውን ያንግስተሮችን ቀድሞ ስካውት ማድረግ ይጠቅማል የሚል ሀሳብ ስናቀርብ ነበር። ነገር ግን ይሄ ልጅ ከሳውዝሃምፕተን ወደ ዌስትሃም ሲመጣ ማንም አልጠበቀውም። ነገር ግን ሁለተኛው ዲክላን ራይስ ሆኖ በዓለም እግር ኳስ ላይ ብቅ ያለ ማቲያስ ፈርናንዴዝ ነው። ከማንቸስተር ዩናይትድ እና ከአርሰናል የትኛው አድቫንቴጅ አለው? ማን ሊጠቀም ይችላል? በዚህ ልጅ ላይ ማን ሊያዘዋውረው ይችላል ከተባለ ቅድሚያ የምሰጠው ለማንቸስተር ዩናይትድ ነው። ምክንያቱም የማንቸስተር ዩናይትዱ ካፕቴን ነጭናጫው ካፕቴን the most creative midfielder በዚህ አመት ይሄ ክሪኤቲቪቲ አዋርድ የሚያሸንፈው ተጫዋች ብሩኖ ፈርናንዴዝ ፖርቹጊዝ ነው። በናሽናል ካምፓቸው ውስጥ ይገናኛሉ። በቋንቋ በምንም በስልክም ሊደዋወሉ ይችላሉ። ከዛ አንጻር ለማንቸስተር ዩናይትድ በጣም ሰፊ እድል አለ። አንድ ሁለተኛ ነገር የልጁ እድሜ 21 ነው። 21 አመት ሬንጅ ውስጥ ያለ ተጫዋች በክሪስቲያኖ ሮናልዶ ተጽዕኖ ውስጥ ያለ ተጫዋች ነው። ክሪስቲያኖ ሮናልዶ በማንቸስተር ዩናይትድ በኦልድ ትራፎርድ ላይ የፈጠረውን ቻሌንጅ ሁላችን የምናስታውሰው ነው። ያንን አብዮት እያየ ያደገ ልጅ እንደመሆኑ ለማንቸስተር ዩናይትድ አፌክሽን ሊኖረው ይችላል። በቢዝነስ ኢዝ ቢዝነስ፣ ገበያ ነው። ህይወት ነው። ኬረር ነው። ለማንም ብለህ ህይወትን አስበዋም። በአርሰናል በኩልስ ምን አይነት ሌቨሬጆች ይኖራሉ? መደራደሪያዎች ይኖራሉ። አርሰናል የመጀመሪያ መደራደሪያዎቹ አሁን ላይ ያለው ከረንት ላይ ያለው የአርሰናል ብራንድ ከፍ ያለ ብራንድ ነው። አሁን ላይ ገበያው ላይ ያለው የአርሰናል ብራንድ ከፍ ያለ ብራንድ ነው። ቀድሞውንም በነ ቴሪ ኤነሪ የተገነባውን ብራንድ አሁን መልሶ ማይክ አርቴታ ወደ ዙፋኑ ሰቅሎታል። በተለይ ፕሪሚየር ሊጉና ሻምፒዮንስ ሊጉን የሚያሳካ ከሆነ በተለየ መንገድ አርሰናል ይተረጎማል። የአርሰናል ብራንድ በማቲያስ ፈርናንዴዝ ላይ ተጽዕኖ እንደማይፈጥር ምንም የሚጠበቅ ነገር የለም እና ይሄኛው የአርሰናል ከረንት ብራንዱ ማቲያስ ፈርናንዴዝ ላይ ቀጥተኛ የሆነ ተጽዕኖ ሊፈጥር ይችላል። ሁለተኛ ተናግሮ የማሳመን አቅም ያላቸው ሁለቱ የአርሰናል አመራሮች፣ አንደኛው ኮች ማይክ አርቴታ ተናግሮ የትኛውንም ተጫዋች ተናግሮ የማሳመን ማድሪድ ፈልጎት ከማድሪድ አፋፍ ያወጣው እንደ ማርቲን ዙቢሜንዲ አይነት አማካዮችን ከማድሪድ መንጋጋ አውጥቶ ያመጣው የተናግሮ የማሳመን አቅም ያለው ማይክ አርቴታ አንዱ ይጠበቃል። ሁለተኛ በቢዝነስ ሞዴላቸው የማይታሙት ስፖርቲንግ ዳይሬክተር አንድሪያ በርታ ክለብ ከክለብ አልፎ ተጫዋች ለተጫዋቾች የሚያደርጉት ኔጎሺዬሽን ከፍ ያለ ሙገሳ የሚያገኝላቸው ስፖርቲንግ ዳይሬክተር አንድሪያ በርታ በዚህ ዝውውር ላይ ትልቅ የሆነ ተጽዕኖ ይፈጥራል ተብሎ ይታመናል። የልጁ ውሳኔ ምንም እንኳን የሚጠበቅ ቢሆንም የአንድሪያ በርታ
ማይክ አርቴታ ተናግሮ የማሳመን አቅማቸው የሚናቅ አይደለም። በአንጻሩ ደግሞ ማንቸስተር ዩናይትድ በዚህ ጊዜ ገንዘብ ለመቆጠብ በራትክሊፍ ማሊያ አትቀያየሩ እስከ ማለት የደረሰ ክለብ ነውና አሁን ላይ እንዴት ኢንቨስት ሊያደርግ ይችላል? ማንስ ይህንን ዝውውር እውን ለማድረግ ተሽጦ ያንን ያህል ገንዘብ ሊያመጣለት ይችላል? ራትክሊፍ ባንካቸውን ሊሰብሩ ዝግጁ ናቸው ወይ የሚለው ነገር ይጠበቃል። የሆነው ሆኖ ግን የትኛው ክለብ ነው ፋይናንሻል ፌር ፕሌይ ጥሰት ውስጥ የማይገባው የሚለው ደግሞ ከምንም በላይ ይጠበቃል። የልጁ ሂሳብ ካዝናቸውን ፔሮላቸውን የሚጎዳ ከሆነ በጊዜ ከዝውውር የሚወጡ ይሆናሉ። አርሰናል በወቅቱ ትርፋማ ክለብ ነው። ማንቸስተር ዩናይትድ በደንብ ኢንቨስት አድርጓል። በባለፉ አመታት አምና ሊቨርፑል ነበር የዝውውር ሂደት ኢኮሲስተሙን ሲበጠብጥ የነበረው 150 130 120 195 እያወጣ የዝውውር ሂደቱን አውሮፓ ላይ ሲያተራምስ የነበረው ሊቨርፑል ነበር። ዘንድሮስ ማን ነው ይሄን ሊያደርግ የሚችለው? ከፍተኛ ገቢ እያገኘ የሚገኘው የክሮንኬ ክለብ አርሰናል ማቲያስ ፈርናንዴዝን ወደ ኤምሬስ ለማምጣት ምን አይነት መስዋዕትነት ሊከፍል ይችላል የሚለው ነገር ይጠበቃል። የማርቲን ኦዲጋርድ የጉዳት ታሪክ ጋር ተያይዞ መሀል ሜዳው ሰትል አላደረገም። ዲክላን ራይስ ላይ ብቻ የተኛው መሀል ሜዳ ገና የ19 ዓመት ሉዊስ ስኬሊ ገባ ወጣ እያለ የሚያጫውተው መሀል ሜዳ ዙቢሜንዲ ፍራስትሬሽን እግሩን አስሮ ኳስ አላስጠልዝ ባለው መሃል ሜዳ ላይ ማቲያስ ፈርናንዴዝ ወሳኙ ተጫዋች ነው። ነገር ግን ማን ነው የሚወስነው? ፋይናንሻል ፌር ፕሌይ ይዛቸዋል። አርሰናል አምና የምናስታውሰው ነው ጁላይ 1 ድረስ ታግሶ ነው ማስፈረም የጀመረው። ምክንያቱም የዝውውር ሂደት ውስጥ ቀድሞ እንዳይገባ በቀደመው የዝውውር ሂደት ውስጥ እንዳይገባ ያገተው ጉዳይ የፔሮሉ ጉዳይ ነበር። የአርሰናል ፋንቤሱ ሌላኛው ተጽዕኖ ነው። ፍቅር እየተባለ የሚጠራው የአርሰናል ፋንቤስ የተጫዋቾችን ልብ የሚያሸንፍ ቀልብ የሚገዛ ፋንቤዝ ነውና ተጫዋቾች ወደ አርሰናል ሲመጡ የቤተሰባዊነት ስሜት ተሰምታቸው ይመጣል። እነዚህ ኮንስትሬንቶች አንድ ላይ ተዳምረው የአርሰናልን እና የማንቸስተር ዩናይትድን በማቲያስ ፈርናንዴዝ ላይ ያላቸውን ፍላጎት በትክክል ዲሳይድ የሚያደርጉ ጉዳዮች ይሆናሉ። ነገር ግን የልጁ አቅም ከፍ ያለ ስለሆነ በመሃል ሜዳ ችግር እየታመሱ የሚገኙ እነ ሪያል ማድሪድን በዚህ ልጅ ዝውውር ውስጥ ሊገቡ ይችላሉ። ምንም የሚያጠራጥር ጉዳይ የለም። መሃል ሜዳውን በፒኤስጂ ተበልጦ ሲቀጠቀጠ የነበረው ባየር ሙኒክም በዚህ ልጅ ዝውውር ውስጥ ሊገባ ይችላል። ምንም ጥርጥር የለውም። ፋይናንሻል ፌር ፕሌይ ችግር ውስጥ የሌለበት ነው። ከዚህ ጋር ተያይዞ ሮድሪ የሚለቅ ከሆነ ሮድሪ የሚወጣ ከሆነ ሌላኛው ኮንቴንደር ሆኖ ወደ መድረኩ የሚመጣው ማንቸስተር ሲቲም ረብጣ ዶላሮችን ከፍሎ ሊመጣ ይችላል። ኤኒያው የዚህ ልጅ ዝውውር የዚህን ክረምት የዝውውር ሂደት ኢኮሲስተም ሊበጠብጥ የሚችል ዝውውር ሂደት ይሆናል። ምክንያቱም ዌስትሃም መውረዱ ካልቀረ ይሄንን ልጅ ከፍ ባለ ገንዘብ መሸጡ አይቀርም። ይጠበቃል። ሀሳብ አስተያየታችሁን ሼር አድርጉ። ይሄ ልጅ ወዴት ሊሄድ ይችላል? መልካም ቀን።